ደግሞ አንድ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። እንደገባችሁ ብቻ እንደ ታክ አፕሊኬሽን $8 የሚሰጣችሁ ታክ አፕሊኬሽን አሁን ላይ ብዙ ሰው ያውቀው እሱ ይገኛል ማለት ነው። እናም ታክ አፕሊኬሽን መጀመሪያ ላይ በጣም በደንብ ይከፍል ነበር ማለት ነው። አሁን ላይ ግን ትንሽ ቀዝቀዝ ብሏል፣ ቢሆንም እየከፈለ ይገኛል። የታክ አፕሊኬሽን ቪዲዮ ካላያችሁ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ ማለት ነው። በዛሬ ቪዲዮ ደግሞ አዲስ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን በት አፕሊኬሽን ይባላል ማለት ነው። ብዙ ሰው አላወቀውም እና ገብታችሁ ቶሎ ጀምሩት ማለት ነው። ልክ አከፋፈቱ እንደ ታክ አፕሊኬሽን ስለሆነ እንደ ታክ አድርጋችሁ ትከፍታላችሁ። ከከፈታችሁ በኋላ ቬሪፋይ ማድረግ አለባችሁ ማለት ነው። ስለዚህ ቬሪፋይ ማድረግ ስላለባችሁ ከታች እቺ ሚ የምትለውን እሷን ትነኳታላችሁ ማለት ነው። እሷን ከነካችኋት በኋላ እኔ ቬሪፋይ አድርጌያለሁ፣ ግን ለእናንተ እዚች ጋር እንደምታዩት ቬሪፋይ የምትል ትመጣላችኋለች ማለት ነው። በፊታችሁ ቬሪፋይ ታደርጋላችሁ ማለት ነው። ቬሪፋይ ካደረጋችሁ በኋላ እዚህ አፕሊኬሽን እንደሚታወቀው ለወንዶች ታስክ የለም፣ ለሴቶች ግን አለ ማለት ነው። እንደ ታክ ተመሳሳይ ነው። ለወንዶች ግን በስፒን ነው የምንሰራው ማለት ነው። ሰዎችን ኢንቫይት በማድረግ በስፒን ሜክ ማድረግ እንችላለን ማለት ነው። እዚህ ጋር እኔ እንደምታዩት እንደገባው ብቻ 79987 ሰጥቶኛል፣ ወይም ደግሞ $7 $7.9 ሰጥቶኛል ማለት ነው። እናም እዚህ አፕሊኬሽን ላይ ብዙ ሰዎች ካሽ አውት እያደረጉበት ይገኛሉ ማለት ነው። እዚህ ጋር ከፍ አድርጋችሁ ማየት ትችላላችሁ። እዚህ ጋር እንደምታዩት 80,000 ካሽ አውት እያደረጉ ይገኛሉ ማለት ነው። እናንተ ፈጥናችሁ በመግባት ብዙ ሰው ሳያውቀው ካሽ አውት ማድረግ ትጀምራላችሁ። እዚህ ጋር ላይም እንደምታዩት ለሴቶች ከስር እዚህ ጋር ያመጣላችኋል ታስክ ማለት ነው። እሱን ላይ በመግባት መስራት ትችላላችሁ። እኔ ኤጀንት ስለሆንኩ ነው። ለወንዶችም አንዳንድ ታስክ አለ፣ እንደ ሴቶች ባይሆንም አለላችሁ ማለት ነው። ዊዝድሮ መንገዱም እንደምታዩት ካሽ አውት እዚህ ጋር እንደ ታክ ተመሳሳይ ሲሆን እሱን ክሊክ ታደርጉታላችሁ። እሱን ክሊክ ካደረጋችሁት በኋላ እዚህ ጋር ዊዝድሮ የምታደርጉት በነ ባይናንስ ነው ማለት ነው። የኢትዮጵያ ባንኮች ሰኞ ይጨምራሉ ተብሎ ቀጣይ ሳምንት ሰኞ ይጨምራሉ ተብሎ ይጠበቃል ማለት ነው። እናም እዚህ አፕሊኬሽን ላይ ገና ኢትዮጵያ ብዙ ስላልገቡ ቀድማችሁ ገብታችሁ መስራት ትችላላችሁ። እዚች ጋር እንደምታዩት ይኸው ሚኒመም ዊዝድሮዋል 100,000 ነው። እዚህ ጋር ዩኤስዲቲ ያደረሳችሁን አስገብታችሁ ዊዝድሮ ማድረግ ትችላላችሁ። 100% እርግጠኛ የሆንኩበት ምርጥ ፕላትፎርም ነው ማለት ነው። እናም እንደዚህ አድርጋችሁ ዊዝድሮ ማድረግ ትችላላችሁ ስትሞሉ ማለት ነው። እዚህ ጋር እንደምታዩት ፓርቲ ላይ ስትመለሱ ገና ኢትዮጵያዎች ብዙም ስላላወቁት ብዙም ኢትዮጵያዎች የሉበትም ማለት ነው። ይኸው እዚህ ጋር እንደምታዩት ትንሽ ኢትዮጵያዎች ናቸው። ቫይራልም አልወጣም ማለት ነው። እናም እናንተ ቀድማችሁ በመጀመር እዚህ ጋር አፕሊኬሽን ላይ መስራት ትችላላችሁ። ሊንኩን ኮሜንት ላይ ወይም ደግሞ ቴሌግራም ቻናል ስላስቀምጥኩላችሁ የቴሌግራም ቻናል ደግሞ በወሬት አግኝታላችሁ። ለበለጠ መረጃ ቴሌግራም ቻናልን ጆይን ያድርጉ። የከበዳችሁ ነገር ካለ ደግሞ በኮሜንት ላይ ጠይቁኝ ማለት ነው። ኤጀንት አይዲ ደግሞ ከጎን አላችሁ፣ እሱ መሙላት ትችላላችሁ። እኔ በደንብ አስተምራችኋለሁ። ግራ የገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ይመቻችሁ።